ይህን ድንቅ ውብ ነገር እዩ እስቲ። ኢየሱስ ጌታ ነው። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ላይ ለሰው በጎ ፈቃድ ይሁን እያሉ የእግዚአብሔር መላእክቶች የጌታችን ኢየሱስ ክርስቶስ መወለድ ቀን ተናገሩ። በዚህ መካከል እረኞቹን አገኟቸው። እነዛም እረኞች ደግሞ የተነገራቸውን ነገር ሳያወላውሉ ወይም ሳያነቃንቁ የተነገረላቸውን ስለዚያም ሕፃን የተነገረላቸውን ነገር ሄደው ገለጡ። መጽሐፍ ቅዱሳችንም ሉቃስ ወንጌል ላይ ምዕራፍ 2 ላይ ስትሄዱ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ አሉ። መላእክትም ለእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ስለ ጌታ መወለድ ፈጥነው መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። ስለ የትኛው? አይተውም ስለዚህ ሕፃን የተነገረላቸውን ነገር ምን አሉ? ገለጡ። መጽሐፍ ቅዱሳችን 11 ጀምሮ ስትሄዱ መልአኩ እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና ምን አትበሉ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ምን ብሎላችኋል? ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ታገኛላችሁ፣ ተኝቶ ታገኛላችሁ የሚል ነገር እንሰማ። በሄዱም ጊዜ ከእናቱ ከማርያም ጋር አገኙት። ባገኙትም ጊዜ ስለ ሕፃኑ የተነገረላቸውን ነገር ወይም ስለ ሕፃኑ የሰሙትን መገለጥ ነገሯቸው። መጽሐፍ ቅዱስ ላይ ስትሄዱ ሕግ፣ ነቢያት፣ መዝሙራት፣ መጽሐፍት ሁሉ ስለዚህ ክርስቶስ ኢየሱስ መወለድ ይናገራሉ። ስለዚህ ስለ ክርስቶስ ኢየሱስ መሞት ይናገራሉ። ስለዚህ ክርስቶስ ኢየሱስ ሞትን ድል አድርጎ መነሳት ይናገራሉ። ኢየሱስ ክርስቶስ ሰላምን ለምድር ሊሰጥ፣ ሰላምን ለሰው ልጆች ሊሰጥ መጣ። ለተቀበሉት ሁሉ ሰላምን ሊሰጥ፣ ለተቀበሉት ሁሉ ሕይወትን ሊሰጥ። ለዛ ነው ዛሬ ከሌላው ጊዜ የተለየ እንደ ዛሬ ደስታ ይሆንላችኋል፣ እንደ አህጉር ደስታ ይሆንላችኋል፣ እንደ ከተማ ደስታ ይሆንላችኋል ተብሎ አያውቅም። መድኃኒት ግን ሲወለድ፣ መድኃኒት ሲገኝ ያለው ሪጆይስ ልክ እንደዛው ጌታችን ኢየሱስ ክርስቶስ ሲወለድ በምድር ላይ ድቅድቁን ጨለማ ወደ ብርሃን ሊቀይር ተወለደ። እኛን ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያሻግረን ተወለደ። እኛን ከአሮጌው ሰው ወደ አዲሱ ሰው ሊያሻግረን ተወለደ። እኛን ከሞት ወደ ሕይወት ሊያሻግረን ተወለደ። እኛን ወደ ፍቅሩ ልጅ መንግስት ሊያፈልሰን ተወለደ። እኛን መዳኛ የሌለንን መውጫ የሌለንን በር የሌለንን ህዝቦች በር ሊሆነን፣ መዳኛ ሊሆነን፣ መውጫ ሊሆነን ተወለደ። ስለ ኢየሱስ ክርስቶስ ከ700 ዓመታት በፊት ነቢዩ ኢሳያስ በሙሴም በሕግም በተለያዩ መዝሙራት መጽሐፍት ሁሉ ገልጠው ሚስጥሩን የተናገሩት ስለዚህ ስለ ክርስቶስ ኢየሱስ መወለድ መምጣት ነው። ለዛም ነው ስሙንም ኢየሱስ ትይዋለሽ፣ ሕዝቡንም ከኃጢአታቸው ምን ይላቸዋል? ያድናቸዋል የሚል የምስራች የተነገረው። ኢየሱስ ክርስቶስ ጌታ ነው። ዛሬም በዚህ ወንጌል ያላመናችሁ፣ በዚህ ወንጌል ያልዳናችሁ ኢየሱስ ክርስቶስ ክብሩን ልቆ በሰው መካከል ራሱ እንደ ሰው ሆኖ ተገኘ። ኢየሱስ ጌታ ነው። መጽሐፍ ቅዱስም ፍቅርም እንደዚህ ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ተወልዷል ማለት በሚያምኑ ሁሉ ዘንድ ሕይወት እንዲሆንላቸው የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቷል። ሃሌሉያ! መልካም የገና በዓል። ኢየሱስ ክርስቶስ ተወልዶልናል። ጸጋና ሰላም ይብዛላችሁ። አሜን፣ አሜን፣ አሜን።